ጥላውን እግዚአብሔር አይተውም ሰውን። እኛንን ምንቶ በምንም አይነት መንገድ ውስጥ ወደ ኋላ ደክማችሁ የተመለሳችሁ ሰዎች ካላችሁ ቶሎ ተመለሱ። ቶሎ ኑ። ከጌታ ወዴት ይኬዳል? መሬት ላይ እኮ ወይ እግዚአብሔር ነው ወይ ሰይጣን ነው። መሃል ላይ የለም። በራሱ ነው የሚባል ሰው የለም። ወይ ዲማኒክ ነው ወይ ደግሞ ቅዱሱ እግዚአብሔር ጋር። ሰይጣን ፖሰስድ ላይ ያደርገው ይችላል። አዎ ሰይጣን ምንድነው? እንደ እግዚአብሔር በሁሉ ቦታ ስለማይገኝ እንደ ሄድ ኳርተር አንድ ይጠቀማል። አንድ ዋና ነገር ይጠቀማል የሚያሯሩጥ። ከዛ የተቀረውን በሱ ጥላ ስር ይይዛል፣ ባሪያ ያደርጋል። የፈለገ ቀን እየገባ እየወጣ ይሰራል። ወይ የእግዚአብሔር ነው ወይ የሰይጣን ነው። ከሁለቱ ውጪ የሚባል ዓለም የለም። በቃ እንደው በቃ ኖ ኖ ኖ ኖ እስከ መጨረሻ ድረስ አሜን በሉ። ጌታን ጠብቄው ይላል አንዳንድ ሰው። የ30 ዓመት ወጣት ስንት ዓመት የጠበቅከው? አብርሃም 25 ጠብቋል። እንግዲህ አንተ የ5 ዓመት ልጅ እስከ መቼ ጠብቅ? እስክትሞት እስከ መጨረሻ። እስቲ አሜን በሉ። ደግሞ ክርስቶስ ኢየሱስ በሰማይ ያዘጋጀልን በቃል የማይበራራ እጅግ ክቡር ርስት አለ። በዚህ ተስፋ እስከ መጨረሻ ጸንተን እንቆማለን። ክብር ለኢየሱስ ይሁን።